የግዴታ የሆነ ነገር ይዞ መሄድ አለበት ማለት ነው። ያለበለዚያ አይድ ነው የምትሉት። እኔ በጣም የሚገርመኝ አገር ቤት አንድ ሰው ገባ ሲባል ምን ይዞ መጣ እያላችሁ ሰውየው ከስደት ተመልሶ መጀመሪያ ብዙ ነገር ያለበት እንዲጦስ ነው የምታደርጉት። ከውጭ ያለ ሰው ደግሞ ምን ይዞ ሄደ ትላላችሁ። ከዚህ በኋላ ራሱን ይዞ መሄድ ራሱ ጥሩ ነው። እሺ ከስደት ማለት ነው ራሱን በጤንነት መመለሱ ራሱ በጣም ትልቅ ነገር ነው። በሽተኛ ሳይሆን የአእምሮ በሽተኛ ሳይሆን ጤነኛ ሆኖ አገር ቤት መመለስ በጣም ትልቁ ነገር ነው። እና ከስደት የሚመለስ ሰውን አገር ቤት ያላችሁ ሰዎች ምን ይዞ መጣ ምን አለክ ምናምን እያላችሁ ከውጭም ወሬ የምታወሩ ሰዎች ራሱን ይዞ ከመጣ በቂ ነው። ከዚህ በኋላ ትቀልዳላችሁ እንዴ? ስንት ነገር አሳልፎ እንደሚመጣ ለእናንተ አይገባችሁ። በቃ አንዴ ስደት መጣ ጉብ ብሎ እዚህ ቁጭ ብሎ ከዛ ተመልሶ ወደ አገር ቤት የገባ ነው አይመስላችሁ? ስንት ውጣ ውረድ፣ ስንት ችግር፣ ስንት አይነት ነገር እንዳየ ለማንም ላይገባው ይችላል። ለተሰደደው ብቻ ነው የሚገባው። እና አገር ቤት አንድ ሰው ራሱን ይዞ ከሄደ በቂ ነው። የሚኖረው እሱ፣ ነገ ቢቸገር የሚቸገረው እሱ። እንዴ እናንተ ምን ቤት ናችሁና ነው ምን ይዞ መጣ እያላችሁ እንድትሄዱ የሚያደርጋችሁን 3 ነገሮች ልንገራችሁ። ራሳችሁን ከነዚህ 3 ነገሮች ብትችሉ መቆጠብ አለባችሁ። የመጀመሪያው ዘመድ አዝማድ የሚባሉ ሰዎችን ከየት እንደሆነ ከተወለዳችሁ አይታችሁ የማታውቁት ሰዎችን ሁሉ ያገኛችሁ አትጋብዙ። እዛም ከነሱ ጋራም ብዙም አትቀላቀሉ። ራሳችሁን ነጠል አድርጋችሁ ለተወሰነ ጊዜ በደንብ ይዩ። ሁለተኛ ሰው የነገራችሁን ቢዝነስ ይሄ ስራ በጣም አዋጪ ነው ስላላችሁ ብቻ ብዙ ሚሊዮኖችን አውጥታችሁ እዛ ውስጥ ኢንቨስት አታርጉ፣ ገንዘብም አታስገቡ። እራሳችሁ አይምሯችሁ ያመነውን ሊስትሮም ቢሆን ስሩ። በዛ መጀመር ነው የሚሻለው። ምክንያቱም መጀመሪያ ውጭ ሀገር ስንመጣ ውጭ ሀገር በጣም ትናንሽ ስራዎችን ሰርተን ያንን ገንዘብ የለቀም ነው። አሁን ስንሄድ ሰዎች የሰጡንን አድቫይስ ተቀብለን የማይሆን ቢዝነስ ውስጥ ገንዘባችንን ከትና መጨረሻ ላይ ከስረን ወደ ስደት እንመጣለን። ሶስተኛ ብዬ ማስበው ትልቅ ቢዝነስ ላይ ወስዳችሁ ገንዘባችሁን አትክተቱ። ትልቅ ቢዝነስ ሁሌም ተወዳዳሪ ያለው እዛ ሀገር ውስጥ ያለ መጀመሪያ ደንበኛ ያዘ ከስተመር ያዘ በጣም በብዙ ኤክስፒሪየንስ ያለው ሰው አለ። እነዛ ሰዎች እናንተ ወደፊት እንድትመጡ አይሰጧችሁም። መጀመሪያ ከታች ጀምራችሁ ብትሄዱ ሁሉን ነገር በደንብ ታውቃላችሁ። ግን ከላይ አንድ ሄዳችሁ ከገባችሁ ትከስራላችሁ። ያኛ ሰው እንድትወርቁ ያደርጋችኋል። ማንም ቢዝነሱ ላይ ሲመጣበት አይወድም። ስለዚህ ከታች ብትጀምሩና ከታች በትንሽ ቢዝነስ ብትጀምሩ የተሻለ ነገር ነው ብዬ ነው ማስበው። እና ስራ አለመምረጥ፣ የትኛውንም ስራ ትንሽ ስራ በትንሽ ብር መጀመር። ብር ይቀመጥ ባንክ ቤት ተቀምጫለሁ ብሎ አይጮው ብርክ ወይም ብርሽ አይጮው። እንደ አድቫይስ ነው። እሺ